ሰላም ናችሁ? አብርሃም ነኝ። ዛሬ ደግሞ ላስተዋውቃችሁ የምፈልገው እጽዋት ባለፈው የጀመርኩትን ለቶንሲል በሽታ ወይም ለእንጥል መውረድ ሕክምና የሚረዱ እጽዋቶችን ለማስተዋወቅ ነው። እነዚህ እጽዋት እንግዲህ እያንዳንዳቸውን በተናጠል ከመናገር በበሽታው አይነት መግለጹ ይሻላል ብዬ ነው። ምክንያቱም በሀገራችን ከ51 በላይ ቶንሲልን ለመከላከል የተለዩ እጽዋቶች አሉ። እነዚህን እጽዋት እያንዳንዳቸውን ለየብቻ ማቅረብ በጣም ስለሚያስቸግር በሚያድኑት ህመም በተወሰነ ደረጃ መግለጽ እና እነዚህን ደግሞ በሽታው ያለባቸው ሰዎች ወይንም የእንጥል መውረድ ሲከሰት ሄደው ከሐኪም እንዲታከሙና ራሳቸውም በአግባቡ እንዲጠቀሙ ለማስገንዘብ ነው። የቶንሲል በሽታ እንግዲህ በኋላ ጉሮሮ ላይ የሚከሰት እብጠት እንደሆነ ከታይሮይድ ግላንድ አጠገብ አካባቢ ታይሮይድ እጢ አጠገብ የሚበቅል እንደሆነ ገልጬላችኋለሁ። የሚወሰዱ ወደ 10 የሚሆኑ እጽዋትንም ጠቅሻለሁ። በተለይም ደግሞ የቶንሲል በሽታ ደግሞ ከዘገየ ጉዳቱ ደግሞ ለልብና ለኩላሊት ህመም እንደሚዳርግ አጠቃቀሙን፣ ጥንቃቄውን እንዲሁም እጽዋቶቹ ያላቸውን ባህሪና አወሳሰዱን ለመጠቃቀስ ሞክሬያለሁ። እንግዲህ ተጠቃሚዎችም በሙያው ሕክምናውን የምትሰጡ ሰዎችም እንግዲህ የተለያዩ ምርምሮችን በማካሄድ እንድትጠቀሙባቸው ስለምፈልግ ነው። ስለዚህ ጥንቃቄዎችንም ጭምር ነው። ብዙ ጊዜ መድኃኒት ሲወሰድ ጥንቃቄ ያስፈልገዋል። ጥንቃቄው መውሰድ ነው። ምክንያቱም እጽዋቶቹ የሚጠቅሙንን ያህል ያላግባብ ከተጠቀምንባቸው ሊጎዱን ስለሚችሉ ነው። ስለዚህ ዛሬ የቶንሲል በሽታን ለመከላከል ከምንጠቀምባቸው ባለፈው ከተጠቀስኳቸው በተጨማሪ ዛሬ ደግሞ ስሊፐሪ አልም ወይንም ስሊፐሪ አልም የሚባለው ነው። ይህ እጽዋት እንግዲህ ጥቅሙ የተቆጡ የጉሮሮ ህብረ ህዋሳትን የሚያለሰልስና ፈውስ የሚያመጣ ሙጫ መሰል ባህሪ ያለው ከእንጥል ማበጥ ጋር ተያይዞ የሚመጣን ህመምና እብጠትን ለማስታገዝ የሚረዳ ነው። እንግዲህ ስሊፐሪ አልም አጠቃቀሙ እንደ ሻይ ነው። ከአንድ እስከ 2 የሻይ ማንኪያ የስፕሪን አልም ዱቄት ከቀዝቃዛ ወይንም ለብ ካለ ውሃ ጋር በመቀላቀል በቀን ከ2 እስከ 3 ጊዜ በመጠጣት የቶንሲልን በሽታ መከላከል እንችላለን። እንግዲህ ሌላው ደግሞ የተቆጣ ጉሮሮን ለማለስለስ ደግሞ ይረዳል። ምክንያቱም ከከረሜላም ስለሚሰራበት በከረሜላ መልኩም ይሰጣል ማለት ነው። ሌላው ሳጂ የሚባል እጽዋት ነው። እንግዲህ ጥቅሙ ባክቴሪያንና እብጠትን የሚከላከል እንዲሁም ኢንፌክሽንን የሚቋቋም ባህሪ አለው። እንደ እንጥል ማበጥና የጉሮሮ ችግሮችን እብጠትን ለመቀነስ ባክቴሪያን ለመግደልና ህመምን ለማስታገስ በብዛት በአፍ ውስጥ በመጉመጥመጥ እንጥል መውረድን መከላከል የሚያስችል እጽዋት ነው። እንግዲህ አጠቃቀሙ የሳጂ አጠቃቀም ከ1 እስከ 2 ሻይ የደረቀ ቅጠሎችን በሙቀ ውሃ ከ10 እስከ 15 ደቂቃ አርሶ ወይንም ዘፍዝፎ ለብ ባለ ውሃ በኩባያ መጠጣት ነው። ጉሮሮ ላይ መጉመጥመጥ እና እጢዎችን ማበጥና የእብጠትን ለመቀነስ በሳጂ መጉመጥመጥ አንዱ የእንጥል ፈውስን የምናገኝበት ነው። ሌላው እጽዋት የማርሽ ማሎ ስር የሚባለው ማርሽ ማሎ ሩት ይባላል። እንግዲህ ጥቅሙ የሚያለሰልስና እብጠትን የሚቀንስ ባህሪ አለው። ጉሮሮን ለማለስለስ በእንጥል ማበጥ ጋር ተያይዞ የሚመጣን አለመመቸትና እብጠትን ይቀንሳል። አጠቃቀሙ የሻይ ከ1 እስከ 2 የሻይ ማንኪያ የደረቀ የማርሸሎ ስር በሙቅ ውሃ ከ10 እስከ 15 ደቂቃ ተርሶ ከ2 እስከ 3 ጊዜ መጠጣት ነው። ሌላው ደግሞ የማርሸሎ ከረሜላም አለ። ይህ ከረሜላም እንግዲህ ያው በሳይንሳዊ መንገድም እየተጠኑ እየተዘጋጁ ስለሆነ ነው። እሱን በማድረግ እንጥልን መቀነስ ይቻላል ማለት ነው። ሌላ የፈንገስ ስር የሚባለው ወይም ሊኮርስ ሩት የሚባለው ነው። እንግዲህ ጥቅሙ እብጠትና ቫይረስን የሚከላከል እንዲሁም የማለስለስ ባህሪ ያለው እጽዋት ነው። ከእንጥል ማበጥ ጋር ተያይዞ የሚመጣን የጉሮሮ ህመም መቆጣትና የእጢዎችን እብጠት ለመቀነስ ይረዳል ማለት ነው።
አጠቃቀሙ እንግዲህ የፈንገስ ስር ወይም ሊኮርስ ሩት ከ1 እስከ 2 የሻይ ማንኪያ የደረቀ ሊኮርስ ስር በሙቅ ውሃ ውስጥ ከ10 እስከ 15 ደቂቃ አርሶ በቀን ከ1 እስከ 2 ኩባያ መጠጣት ነውና ኤክስትራክትስ የሚባሉ በውስጡ ያሉ ውህዶች አሉ። እነዚህ ውህዶችን ደግሞ ከ250 እስከ 350 ሚሊግራም በቀን ከ2 እስከ 3 ጊዜ ቢወሰድ እንግዲህ የፈንገስ ሊኮርስ ሩት እንግዲህ እንጥልን ወይንም የእንጥል መውረድ በሽታን ለመከላከልና ለማዳን ይችላል ማለት ነው። ኤኪናሺያ የሚባለው እጽዋት ደግሞ ጥቅሙ በሽታን የመከላከል አቅምን የሚያጠናክርና እብጠትን የሚቀንስ ባህሪ ያለው ሰውነት እንጥልን የሚያጠቁ ኢንፌክሽኖችን እንዲዋጋ የበሽታ የመከላከል ስርዓትን የሚያጎለብት ነው ማለት ነው። ስለዚህ ይሄ ከ1 እስከ 2 የሻይ ማንኪያ የደረቀ የአኪሽና ስር በሙቅ ውሃ ውስጥ ከ10 እስከ 15 ደቂቃ ትሶ በቀን ከ1 እስከ 2 ኩባያ መጠጣት ነው ማለት ነው። ሌላው ፔፐርመንት ነው። እንግዲህ ፔፐርመንት ናና ነው ማለት ነው። ናና ጥቅሙ እብጠትን፣ ቫይረስን የሚከላከሉ እንዲሁም ህመም ማስታገሻ ባህሪ አለው። የተቆጣ ጉሮሮን ለማለስለስ የእንጥል እብጠትን ለመቀነስና ህመምን ለማስታገስ ይረዳል። አጠቃቀሙ እንግዲህ በሻይ ማንኪያ ከ1 እስከ 2 የሻይ ማንኪያ የደረቀ የፔፐርመንት ቅጠል በሙቅ ውሃ ውስጥ ለ10 ደቂቃ አርሶ በቀን ከ1 እስከ 2 ኩባያ ለብ ባለ ውሃ 1 ሻይ መጠጣት ነው። በጉሮሮም እንደዚሁ በመጉመጥመጥ የፔፐርመንት ሻይ አዘጋጅቶ ህመምንና እብጠትን ለመቀነስ ነው። እንግዲህ ሻይም የሚጠጣ ነው። ናና የተለመደም ስለሆነ ስለዚህ እንደ ሻይ መጠጣት ብቻ ሳይሆን መድኃኒትነትም ያለው ነው። ሌላው እንግዲህ ታዋቂው ነጭ ሽንኩርት ነው። ነጭ ሽንኩርት እንግዲህ በርካታ ህመሞችን ለመፈወስ የሚረዳ እጽዋት ነው። ባክቴሪያን፣ ቫይረስን እና እብጠትን የሚከላከል ከፍተኛ አቅም አለው። በተለይም በባክቴሪያ ኢንፌክሽን ምክንያት የሚመጣ የእንጥል ማበጥ ለመዋጋት በጣም ጠቃሚ ነው። አጠቃቀሙ እንግዲህ ነጭ ሽንኩርት ጥሬውን በቀን ከ1 እስከ 2 እንግዲህ እንጥል ከተከሰተ ማለት ነው ፍቅፋቂ ጥሬ ነቱን ወቅጦ ወይም ቀጥቅጦ ከትፎ መውሰድ ነው። በተለይ ከማር ጋር ቀላቅሎ ቢወሰድ እንጥልን በሽታ በቀላሉ ያድናል ማለት ነው። ስለዚህ ነጭ ሽንኩርትን ከማር ጋር ቀላቅሎ በመጠቀም እንግዲህ ቶንሲልን መከላከል ይቻላል ማለት ነው። እንደገና ደግሞ በሻይ መልክም እንደዚሁ በማር መልክ ከማር ጋር የተዘጋጀው ነጭ ሽንኩርት እንደዚሁ በሻይ መልክ አፍልቶ መጠጣት ነው። ስለዚህ ይህንን እንግዲህ የእንጥልን ለመከላከል ማርና ነጭ ሽንኩርት በጣም ጠቃሚ ነው ማለት ነው። ሌላ የተፈጥሮ ማር ነው። ምክንያቱም ማር ያልተቀላቀለ መሆን አለበት። አዳልትሬትድ የሆነ ወይም የተቀላቀለ ከሌላ ባዕድ ጋር የተቀላቀለ ወይም ከተመሳሳይ ከስኳር ወይም ከሌሎች ጣፋጭ ነገሮች ጋር የተቀላቀለ ከሆነ ማር ብዙ ጊዜ መድኃኒትነቱን ያጣል። ስለዚህ ናቹራል ሀኒ የሚባለውም ለዚህ ነው። ቀጥታ የተፈጥሮ ማርን በመጠቀም እንግዲህ እንጥልን በሽታን ወይንም የእንጥል መውረድን መከላከል እንችላለን። ጥቅሙ ተፈጥሯዊ ባክቴሪያና እብጠትን የመከላከል ንጥረ ነገር ሲሆን የተቆጣ ጉሮሮን ያክማል፣ ኢንፌክሽንም ይዋጋል። የጉሮሮ ህመምን ለማስታገስ ብቻውን ወይም ከሌሎች እጽዋት ጋር ተቀላቅሎ ይወሰዳል ማር ማለት ነው። ማር ከ1 ሻይ ማንኪያ ማር በቀጥታ በመውሰድ ወይንም ለብ ባለ ውሃ ከሻይ ጋር ቀላቅሎ መጠጣት ነው ማለት ነው። እንደ ኮሚሚል ወይም እንደ ዝንጅብል ባሉ ሌሎች እጽዋት መፍትሄዎችን መጨመር ይቻላል። ስለዚህ ማርን ከዝንጅብል ጋር ማርን ከኮሚል ጋር ከሌሎቹም ጋር ቀላቅለን ብንወስደው ቶሎ የጉሮሮ ኢንፌክሽንን ለማዳን ይረዳል ማለት ነው። ሌላው ቶሮት ኮት ወይም ቶርት ኮት የሚባለው ሲሊፐሪ አልምና ሊኮርሲን ያሉ የእጽዋት ቅልቅል ነው። ጥቅሙ እንግዲህ ይህ እጽዋት ትልልቅ የጉሮሮን ለማለስለስ ወይንም በጉሮሮ የሚከሰቱ ትልልቅ በሽታዎችን ለመፈወስና እብጠትን ለመቀነስ ከእንጥል ማበጥ የሚመጣ ህመምን ለማስታገስ ጥቅም ላይ ይውላል። ስሊፐሪም አልም እና ሊኮርሲት ሩት የተቆጡ የጉሮሮ ህብረ ህዋሳትን የሚሸፍኑና የሚጠብቁ ዋና ዋና ንጥረ ነገሮች በውስጡ ያሉበት ማለት ነው። ስለዚህ እንደ ሻይ
በቀን ከ1 እስከ 2 ኩባያ መጠጣት ነው ማለት ነው። ሌላው ማሪንጎልድ ነው። ማሪንጎልድ እንግዲህ ይሄ በተለይ አደባባዮችን ለማድመቅ እና በተለያዩ ለጌጥነት የምንጠቀምበት እጽዋት ነው። ለበርካታ ህመሞች በሽታ ይሆናል። በተመሳሳይ ደግሞ ለእንጥል መውረድ እና ለእንጥል እብጠት በሽታ ለመከላከል ይረዳል ማለት ነው። ጥቅሙ እንግዲህ ማሪንጎልድ ወይንም ካሊንዱላ የሚባለው እብጠትንና ባክቴሪያን የሚከላከል ባህሪ ያለው እጢዎች እብጠትን ለመቀነስና ኢንፌክሽንን ለመዋጋት እንደ አፍ መጉመጥመጫ ሊያገለግል ይችላል። አጠቃቀሙ እንግዲህ ማሪንጎልድ ሻይ ከ1 እስከ 2 የሻይ ማንኪያ የደረቀ የማሪንጎልድ አበባ በሙቅ ውሃ ውስጥ ለ10 ደቂቃ አፍልቶ ጉሮሮን መጉመጥመጥና መጠጣት ይቻላል ማለት ነው። እንግዲህ እንጥልን መውረድን ለመከላከል የእንጥል እብጠትን ለመከላከል ሌሎች መፍትሄዎች አሉ። እነዚህ ተጨማሪ የምንላቸው ባለፈውም ጠቅሻቸዋለሁ። በተለይ እነዚህን መድኃኒቶች ከተወሰዱ በኋላ በጨው አፍን መጉመጥመጥ፣ እንደ በቂ ፈሳሽ ውሃ መውሰድ፣ እረፍት ማድረግ፣ የአየር ማርጠቢያ ጉሮሮ እንዳይደርቅ ወይም አፍ እንዳይደርቅ ማድረግና በአፍ ውስጥ መራቅ እንዲኖር ማድረግና እነዚህን እንግዲህ ለሚመቹንን እንግዲህ ከጠቀስኳቸው ከ20ዎቹ ውስጥ ለእንጥል በአካባቢያችን ከሚገኘው እጽዋት መጠቀም እንችላለን ማለት ነው። ሐኪም ማማከርም እንዳይረሱ። አንዳንድ ጊዜ ደግሞ አንዳንዶቹ ለምሳሌ ሊኮርስን የተባለውን ደግሞ አብስተን የምንጠቀም ከሆነ ለሌሎች በሽታዎችም ልንጋለጥ እንችላለን። ስለዚህ መጠኑንም እንግዲህ በተጠቀሰው መልኩና ከትንሽ መነሳት ነው። ምክንያቱም መድኃኒትነታቸው ብዙ ጊዜ በመዘግየት ወይንም ቀን የሚያልፍባቸው ስላልሆነ በጣም ጠቃሚ ናቸው። እንግዲህ አስፈላጊ ይዘቶችንም በውስጥ ያሉትን መጠቀም ያስፈልጋል። እንግዲህ የባክቴሪያ ቶንሲል ሳይታከም ከቀረ ደግሞ ባለፈው እንደነገርኳችሁ ለራማቲክ ፌቨር የልብ ህመም፣ ለዘላቂ የልብ ቫልቭ መጎዳት ወይም ለኩላሊት ችግሮች ሊዳርግ ይችላል። ስለዚህ በተደጋጋሚ ቶንሲል የሚያጠቃቸው ልጆች እንግዲህ የልብ ህመምና የኩላሊትም መጎዳት ሊያደርስ ይችላል። በጉሮሮ ብቻ የሚቀር አይደለም። ይህም እንግዲህ በተለያዩ እኔም በአካል በዚህ ምክንያት ተጎድተው በከፍተኛ ሕክምና በጣም በከፍተኛ ጥረት የዳኑ ሰዎችንም አይቻለሁ። ስለዚህ እንጥል በቀላሉ የምናየው አይደለም። በተለይ ህፃናት ከሆኑ ደግሞ ራስ ጨምቆ አዘጋጅቶ በሻሂ መልክ በመስጠት እንግዲህ ከእንጥል በሽታ ተደጋጋሚ ጥቃት እንዲድኑ ያስፈልጋል። እኔ ስለ እንጥል መውረድና እንጥል በሽታ በብዛት የተናገርኩት እኔም ራሴ በልጅነቴ በከፍተኛ ደረጃ ያመኝ ስለነበር፣ ነገር ግን እስካሁን ድረስ በ12 ዓመቴ በወሰድኩት የእንኮይ ቅጠል ነው ከዛ ወዲህ የቶንሲል በሽታ እንግዲህ አጥቅቶኝ የማያውቀው። ስለዚህ እነዚህ ብዙ ጊዜ ዘላቂ መፍትሄም የሚሰጡ ስለሆነ እጽዋትን ለዚህ ነው እጽዋት የመድኃኒት ቤቶቻችን ናቸው የምንለው። አመሰግናለሁ።